ሰላም ሰላም ውድ የዩቲዩብ ተከታታዮቼ እንደምን ሰነበታችሁ? እንደምን ከረማችሁ? ዛሬ ደግሞ ዶሮ ወጥ ልስራ ብዬ ተነሳው ማለት ነው። ለራሴ ነው ለብቻዬ ስለሆነ የምመገበው። ብዙ ጊዜ እኛ ኢትዮጵያውያን በዓላት ከሌሉ በስተቀር አንመገብም አይደለ? ዛሬም እንደዛ ምክንያት አድርጌ ልስራልኩና ተነሳው ማለት ነው። ሽንኩርቴ ያው ጎረድ ጎረድ ያለ ሽንኩርት ነው። በማሽን አልፈጨሁትም ምክንያቱም እንዲህ ምጥጥ ብሎ ዘይቱ እስኪታይ ድረስ ስለማይበስል ከትፌው ነው ማለት ነው። ያው ትንሽና ሽንኩርቴ በጎን ቡና ላፈላ ነው እና የተፈጨ ቲማቲም እና ነጭ ሽንኩርት አንድ ላይ አድርጌ አበስለዋለሁኝ ማለት ነው። ሽንኩርትን ዶሮ ላይ ብዙ ጊዜ ቲማቲም ያው አይደረግም፣ ግን በርበሬው ያቃጥላል ብዬ ስጋ ስላደረብኝ እንዲያቀዘቅዝልኝ ነው ቲማቲሙን የማደርገው እንጂ ያው ባለሙያ ሴት ቲማቲም አታደርግም። እኔ በጣም ባለሙያ ነኝ አይገርማችሁም? በዚሁ አጋጣሚ ልንገራችሁ ብዬ ነውና እያሻሁት ነው ማለት ነው። ያው ትንሽዬ ናት ለኔ ትበቃኛለች። ዶሮዬን ገነጣጥዬ አዘጋጅቼ በጨውና በሎሚ ዘፍዝፌ አስቀምጨዋለሁኝ ማለት ነው። ያው የሚቀርጽልኝ ስለሌለ የሚያግዘኝ ስለሌለ ለብቻዬ ስለሆነ መቅረጽ አልቻልኩኝም። በሁለት እጅ ነው ዞሮ ዞሮ ዶሮ ሲላጥ ወይም ደግሞ እንትን ሲገነጠል ስለሚያስቸግር ማለት ነው። ይኸው እያሳየኋችሁ ነው ማለት ነው። 12 ቦታ ነው ቁጠሪው እንዳትሉኝ። መቋደሻ የሌለውና ፈረሰኛ የሌለው ዶሮ ነው የምሰራው ማለት ነው። መላለጫውን ግን አድርጌዋለሁኝ ምክንያቱም ያጣፍጣል። በነገራችን ላይ ባንመገበውም ብዙ ጊዜ ቅባት ስላለው መላለጥ እንትኑ ይሄ ቆዳው እንትን ነው። ዶሮ ግን ጣዕም ይሰጠዋል ማለት ነው። እኔ አብሬ አጥበዋለሁ ማለት ነው። በዚህ መልኩ ቡናዬ ደግሞ እንዲጭስስ አድርጌ ለእናንተ በሚያምር መንገድ ላሳያችሁ። ዶሮዬን በዛው እያሸሁኝ ቡና እንጠጣለን ማለት ነው። ጎን ለጎን የበርበሬው ሽታ ቡናው ደግሞ ያጠፋዋልና ጥሩ መዓዛ ይሰጠዋል ብዬ አስባለሁ። እና እንዴት ሰነበታችሁ? እናንተስ እንዴት ናችሁ? በመሃል ማለት ነው። ያው ረከቦት የለኝም። እንደዚህ በተዘጋጀ ማንም ስለሌለ ብቻዬ ስለሆንኩኝ እጠጣለሁ ማለት ነው። እንጠጣለን፣ አብረን እንጠጣለን፣ አብረን ዶሮአችንን እንሰራለን። እና እህቶች ሰርታችሁ ብሉ። በአረብ ሀገር ላይመች ይችላል፣ ግን የሚመቻችሁ እኔ ይመቸኛል የእውነት ለመናገር ማለት ነው። ይኸው በጣም አጥቤው ጥብ አድርጌው ስንጥቅጥቅ አድርጌ አሁን ወደ ተቁላላው እናስገባ ነው ማለት ነው። እንደዚህ ሆኖ አዘጋጀሁትና አስገባሁት ማለት ነው። ቡናዬ እስከሚደርስ ድረስ እንደዚህ አደርጋለሁ ማለት ነው። እና በሚያምር ሁኔታ በስሎ እናየዋለን ማለት ነው። ከስር ከስር እና ብሉ፣ ጠጡ፣ ውሃ በደንብ ጠጡ። አሁን ሙቀት ነው ብዙ ጊዜ ይሄ ቅዝቃዜ ምን ኤሲ ያለበት አካባቢ ላይ ስንሆን ብዙ ጊዜ ሰውነታችን ሙቀት ስለማያገኘን ውሃ እንጠጣ። ውሃ ግን በደንብ ጠጡ። ውሃ መጠጣት የእውነቴን ነው የምነግራችሁ፣ እኔ በራሴ ስላየሁት ነው። ፊት ያጠራል ሁላ ብዙ ነገር ቆንጆ ነው የሚያደርገው። ቡና ይፈልቶ ደግሞ ቡና እየጠጣሁኝ ነው። ስለ ውሃ ሳልጨርስላችሁ ውሃ በጣም ነው የምጠጣው። በቀን አልጠጣውም ከተባለ ከ3 ሊትር ያነሰ ውሃ ጠጣለሁ ማለት ነው። ያላነሰ ማለቴ ጠጣለሁኝ። እና ቡናዬን ደግሞ ለብቻዬ ጠጣለሁኝ። ቡና የምጠጣው በባዶ ነው። ስኳር ምንም የተለየ ነገር አላረግበትም። በባዶ ቡናዬን እጠጣለሁኝ። አልፎ አልፎ ነው፣ ሁልጊዜ ቡና አልጠጣም። ሻይም እንደዛው አላበዛም። ምክንያቱም ከስራ ጋር ከሙቀት ጋር ድካም ነገር ስለሚሰማኝ እንደዛ አላረግም ማለት ነው። ዶሮዬ እዚህ ጋር በጣም እየተንተከተከ ነው። አዎ የረሳሁት ነገር ቅመም መጀመሪያ አላረኩበትም። ሳቁላላው ማለት አይታችሁኝ ከሆነ ከላይ ነው የምከተው። የዚህ ሀገር ቅመም የታወቀ ነው፣ መከለሻ ነው። ሁሉንም ነገር
የተከለሰ እናቶቻችን እንደሚያዘጋጁት ነው። እኔ ግን አደበላልቄዋለሁ። እዚህ ጋር አሁን ከሞን አለው፣ ድንብላል አለው፣ የራሳቸው ባህራት አለው እና ትንሽ ቆንጆ በርበሬ አለው። ጨው ደግሞ መጀመሪያ ሽንኩርቱን ሳበስል እንዲያበስልልኝ ጨው አድርጌያለሁ። ጨርሻለሁ ጨው አድርጌ ማለት ነው። እና ጨው የምጨምረው እኔ አንዴ ነው የምጨምረው። መቅመስ ምናምን አልችልበትም። ከቀመስኩ የበለጠ አበዛለሁኝ እኔ ማለት ነው። እና ትንሽ ቪዲዮውን ረዘም ይላል። ቪዲዮውን ግን አይታችሁ ከወደዳችሁልኝ የእውነት ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ፣ እህታችሁን አበረታቷት። ያው በዚህ መልኩ አልቋል ማለት ነው። ቅድም እንደዛ ብጭርቅ ሲል የነበረው ውሃ ብዝችበት እንዲበስልልኝ ነው። አሁን በዚህ መልኩ አልቆ ሊቀመስ ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የተባረከ ይሁን። በሌላ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ባላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። አመሰግናለሁ። ቪዲዮውን አይታችሁ ከወደዳችሁት ላይክ አድርጉልኝ፣ ኮሜንት አድርጉልኝ። የእናንተ ኮሜንት ለኔ ያበረታኛል።